ሰላም ሰላም ውድና የተከበራችሁ የፈገግታ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለሁ እኔ እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ እናንተ? ጤንነት ቆይታ ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም። እነሆ ጥያቄና መልሶቻችን ዛሬም እንደቀጠሉ ናቸው። ፕሮግራማችንን ስለምትከታተሉልን ከልብ እናመሰግናለን። ቤተሰብ ያልሆናችሁ ቤቱን ቤተሰብ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ የሆናችሁ ነባሮች ስለምታበረታቱን ከልብ እናመሰግናለን። ክብር ይስጥልን። እናም ጥያቄና መልሶቻችን እንደቀጠሉ ናቸው። ተዘጋጁ ቤተሰብ። ጥያቄ ቁጥር 1 ኢየሱስ ክርስቶስ በየት ከተማ ተወለደ? ኢየሱስ ክርስቶስ በየት ከተማ ተወለደ? ሀ በኢየሩሳሌም፣ ለ በቤተልሔም፣ ሐመሩሃ በናዝሬት። እነሆ ትክክለኛ መልሳችን ለ በቤተልሔም የሚለው ይሆናል። በቤተልሔም ብላችሁ ከመለሳችሁ ትክክል ናችሁ። ጥያቄ ቁጥር 2 ደርሰናል። ጥያቄ ቁጥር 2 ድንግል ማርያምን ያበሰራት መልአክ ማን ነው? ድንግል ማርያምን እመቤታችን ቅድስት ድንግል ማርያምን ያበሰራት መልአክ ማን ነው? ሀ ቅዱስ ገብርኤል፣ ለ ቅዱስ ሚካኤል፣ ሐመሩሃ ቅዱስ ፋኑኤል። እነሆ ትክክለኛ መልሳችን ሀሌታ ውሃ ቅዱስ ገብርኤል የሚለው ይሆናል። ቅዱስ ገብርኤል ብላችሁ ከመለሳችሁ ትክክል ናችሁ። ጥያቄ ቁጥር 3 ላይ ደርሰናል ቤተሰብ። ጥያቄ ቁጥር 3 10ቱ ትእዛዛትን የተቀበለው ማን ነው? 10ቱ ትእዛዛትን የተቀበለው ማን ነው? ከነቢያት ውስጥ ነው። ሀ ኤልያስ፣ ለ ሙሴ፣ ሐመሩሃ ዮናስ። እነሆ ትክክለኛ መልሳችን ለሙሴ የሚለው ይሆናል። ሊቀ ነቢያት ቅዱስ ሙሴ ነውና በሲና ተራራ ላይ የተቀበለው። ጥያቄ ቁጥር 4 ላይ ደርሰናል ቤተሰብ። ጥያቄ ቁጥር 4 ጎልያድን የተዋጋው ትንሹ ብላቴና ማን ነው? ጎልያድን የተዋጋው ትንሹ ብላቴና ማን ነው? ሀ ሳሙኤል፣ ለ ሳኦል፣ ሐመሩሃ ዳዊት። እነሆ ትክክለኛ መልሳችን ሐመሩሃ ቅዱስ ዳዊት የሚለው ይሆናል። ቅዱስ ዳዊት ብላችሁ ከመለሳችሁ ትክክል ናችሁ። ጥያቄ ቁጥር 5 ጥያቄ ቁጥር 5 ላይ ደርሰናል ቤተሰብ። ተሳተፉ። መልካም ተሳትፎ ይሁንላችሁ። እመቤታችን ቅድስት ድንግል ማርያም መቀነቷን የተቀበላት ሐዋርያ ማን ነው? እመቤታችን ቅድስት ድንግል ማርያም የተቀበላት ሐዋርያ ማን ነው? በአረገች ጊዜ ያንን ሐዋርያ አግኝታ የሰጠችው ለማን ነው? ሰበኗን ስታርግ ማለት ነው። ሀሌታ ውሃ ቅዱስ ጳውሎስ ይላል፣ ለ ቶማስ፣ ሐመሩሃ ፊልጶስ። ከሐዋርያት ውስጥ ነው። ከ12ቱ ሐዋርያት ውስጥ ስታርግ ሰበኗን ሰጥታው ያረገችው ለማንኛው ሐዋርያ ነው? እነሆ
ትክክለኛ መልሳችን ለቶማስ የሚለው ይሆናል። ሐዋርያው ቶማስ ብላችሁ ከመለሳችሁ ትክክል ናችሁ። እነሆ ጥያቄ ቁጥር 6 ላይ ደርሰናል። ቤተሰብ ተሳተፉ። ጥያቄ ቁጥር 6 ከገና በዓል በፊት የምንጾመው ጾም ምን ይባላል? ገና ከመድረሱ በፊት የምንጾመው ጾም ምን ይባላል? ሀ ጾመ ነቢያት፣ ለ ጾመ ድህነት፣ ሐመሩሃ ጾመ ገሃድ። ጾመ ድህነት ማለት ሮብና አርብ የምንጾመው ነው። ጾመ ገሃድ ደግሞ ገሃድ ጥምቀት ላይና ልክ ገና ሲደርስ ያለው ገሃድ ማለት ነው። ጾመ ነቢያት ደግሞ ነቢያቶቹ የጾሙት ጾም ነውና እዚህ ጋር መልሳችን ተመለሰ ማለት ነው። መልሳችን ሀሌታዋ ጾመ ነቢያት፣ ነቢያቶች ጌታን ተወለድልን ብለው የጾሙት ጾም፣ ይሄንን ጾም ጾመው በስርዓቱን ሰምተዋል አይተዋል ማለት ነው። ጥያቄ ቁጥር 7 ላይ ደርሰናል ቤተሰብ። ጥያቄ ቁጥር 7 ኢየሱስ ክርስቶስ የተጠመቀበት ወንዝ የቱ ነው? ኢየሱስ ክርስቶስ የተጠመቀበት ወንዝ የቱ ነው? ሀ ጽዮን፣ ለ ኤፍራጥስ፣ ሐመሩሃ ዮርዳኖስ። እነሆ ትክክለኛው መልሳችን ሐመሩሃ ዮርዳኖስ የሚለው ይሆናል። ያው ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ነውና የተጠመቀው ሐመሩሃ ነው ማለት ነው። ያታ መዝሙሩ ራሱ በዮሐንስ ተጠምቀ ኢየሱስ ናዝራዊ ይላልና። ጥያቄ ቁጥር ስንት ላይ ደርሰናል መሰላችሁ? ጥያቄ ቁጥር 8 ላይ ቤተሰብ ተሳተፉ። ጥያቄ ቁጥር 8 ኢየሱስ ክርስቶስን በአደባባይ 3 ጊዜ የካደው ሐዋርያ ማን ነው? ኢየሱስ ክርስቶስን 3 ጊዜ የካደው ሐዋርያ ማን ነው? ሀ ይሁዳ፣ ለ ጴጥሮስ፣ ሐመሩሃ ዘካርያስ። እነሆ ትክክለኛ መልሳችን ለቅዱስ ጴጥሮስ የሚለው ይሆናል። ቅዱስ ጴጥሮስ ብላችሁ ከመለሳችሁ ትክክል ናችሁ። ቅዱስ ጴጥሮስ። ጥያቄ ቁጥር 9 ላይ ደርሰናል ቤተሰብ። ጥያቄያችን እየተጠቃለለ ነው። ጥያቄ ቁጥር 9 እመቤታችን ቅድስት ድንግል ማርያም በምድር ላይ ስንት ዓመት ኖረች? እመቤታችን ቅድስት ድንግል ማርያም በምድር ላይ ስንት ዓመት ኖረች? ሀ 64፣ ለ 55፣ ሐመሩሃ 60። እነሆ ትክክለኛ መልሳችን ሀሌታ ውሃ 64 የሚለው ይሆናል። 64 ብላችሁ ከመለሳችሁ ትክክል ናችሁ። ጥያቄ ቁጥር 10 ላይ ደርሰናል ቤተሰብ። የመጨረሻ ጥያቄያችን ነው፣ ተሳተፉ። ጥያቄ ቁጥር 10 የመላእክት ከተማ የሆነው የቱ ነው? የመላእክት ከተማ የሆነው የቱ ነው? ሀ ጸርሐ አርያም፣ ለ ሰማይ ውዱድ፣ ሐመሩሃ ኢዩኤል። እነሆ ትክክለኛ መልሳችን ሐመሩሃ ኢዩኤል የሚለው ይሆናል።
ኢዩኤር ብላችሁ ከመለሳችሁ ቤተሰብ ትክክል ናችሁ። መልካም ተሳትፎ ይሁንላችሁ። የዛሬው ጥያቄያችን እዚህ ላይ ያበቃል። መልሳችሁን በኮሜንት አሳውቁን ስንት እንደመለሳችሁ። መልካም ተሳትፎ ይሁንላችሁ። ጥያቄውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ባይ ባይ ቤተሰብ እንወዳችኋለን። ባይ። ስለምታበረታቱን ከልብ እናመሰግናለን። መልካም ቀን ይሁንላችሁ።